ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጠፍቻለሁ ሰሞኑን በጣም ነው የጠፋሁት። ቪዲዮም እየሰራሁኝ አይደለም፣ ለምን እንደሆነም አላውቅም። ነው እኔ ስለማይመቸኝም ነው በርግጥ። እና እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ደህና ነኝ። ብዙዎቻችሁ ለምንድን ነው ቪዲዮ ማቶች በምናምን ትሉኛላችሁ። ምን ይታያል እዚህ ጋር ባናና። እኛ ቤት ልጅ ስለሌላ ጁስ ምናምን ስለማይመጣ ይህን አርግተን እንጠቀማለን። እና እንዴት ናችሁ ቤተሰብ? ደህና ናችሁ? እኔ ጋር ሁሉ ሰላም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። አዲስ ነኝ እና ዛሬ ይዤላችሁ የመጣሁት ነገር ምንድን ነው? እሱ ስለ ደሞዛችን። አሁን ደሞዝ ሲሰጠን አንዳንድ ጊዜ አንዳንድ መዳሞች እንደ ጊፍት አርግተው ጨምሮ የሚሰጡን ሊኖር ይችላል። አንዳንድ መዳሞች ደግሞ አንድ አይደለ አሁን ሰውን ለመፈተን አርግተው ነው መሰለኝ የሚሰጡን ነገር። ያው መፈተኛ ይመስለኛል። ብቻ ለዓለም እንደዚህ ነገር ይኖራል እና ለማንኛውም ተጠንቀቁ ለማለት ነው። ከስንት አንድ መዳም ናት እንጂ ጊፍት በደሞዝሽ ላይ ጨምራ መሰጥሽ የሚሰጡን ደሞዝ ራሱ እንደ እሳት የሚያቃጥላቸው መዳሞች ስንቶች አሉ። እና ሰሞኑ ምንድን ነው እኛ ጋር የተፈጠረው? ከዚህ በፊት ደሞዝ ስትሰጥ ለልጅቷ አሰጣትም። ደሞዝ ስትሰጥ ለእኔ ነው፣ እኔን ጠርታኝ ለእኔ ነው የምትሰጠኝ። ለምንድን ነው? ልጅቷ ቋንቋም ስለማታውቅ የሁለታችንን ብር ደግሞ ስትሰጣት የሆነ ቀን የሆነ ስህተት ሰርታለች። ያ ስለሆነ ከዚህ በፊት ማለት ነው ያ ስለሆነ አሰጣትም ነበር አንድ ላይ ማለት ነው። የሆነን ጠርታ ሁለታችንም ጠርታን ይሄ ፖስታ የሚመስል ወረቀት የስጦታ የሚሰጥ እንደዛ አይነት ነገር አርግታ ነው ለሁለታችን አንዳንድ አንስታ ነው የምትሰጠን። እና እዛኔ የመጀመሪያ ጊዜ ለእኔ አንድ አንስታ ሰጠችኝ፣ ለዛችኛውም አንድ አንስታ ሰጠቻት። ያው ደሞዛችን ነው ተቀብለን ገባን። እኔ ክፍሌ ያው የምተኛ ካሮጌቷ ስለሆነ ክፍሌ እዚሁ ስለሆነ ክፍሌ ገብቼ ከፍቼ ቆጥሬ አየሁኝና ከዛ አስቀመጥኩኝ። ያው ደሞዜ ነው ተቀብዬ 3 ወር ደሞዜ ነው ተቀብዬ አስቀመጥኩኝ። እና በወር ብለምን ብጮህ በወር ልትሰጠኝ አልቻለችም። በወር ላሰጠኝ ስችል በቃ ተውኳት። በአሁኑ ሰዓት ሲደክመኝ ተውኳት። ሁሌ መጨቃጨቁ ሲደብረኝ ዝም ብዬ ስተዋት በ3 ወር ነው የምትሰጠኝ። እና የ3 ወር ደሞዜ ነው ስቆጥር ምንም አንድም ብር እላፊ የለውም። አስቀመጥኩት እና እዛኔ ደግሞ አላኩም ወደ ሀገር ማለት ነው። በሰዓቱ አስቀመጥኩት እኔ ራሴ ጋር። እኔ ልጅቱ ላካች ብሯን ማለት ነው። ከ4 ቀን በኋላ ይመስለኛል ብቻ ሴትዮ ጠርታ ደሞዝ የአንቺ ብር የሰጠሁሽ ስንት ነው ትለኛለች። ስትለኝ ያንን የሰጠችኝ ወረቀት ይዤ መጣሁኝና እኔ ይኸው የሰጠሽኝ ብር እነዛና አይቼ ቆጥሬ ቦታው መልሼያለሁኝ። ይኸውና የሰጠሽኝ ብር አንቺስ ስንት ነው የሰጠሁሽ አለቻት። ሌላ ጊዜ ይቅርታ። እና በነገራችን ላይ አንድ ነገር ስነግራችሁ እንደዚህ ስትሰጠን ስትዮ ሁለታችንም ማድ ቤት እንገባና ማለት ነው ከፍተን እናያለን። ሁለታችንም ከፍተን ቆጥረን እናያለን። እዛኔ ጭማሪ ስለሰጠቻት ሴትዮ ማለት ነው ወደ እኔም አልቀረበችም። ልጅቷ ይዛ ወዴት ነው ሄደችው? ወደ ታች ወረደች። በቃ ይዛ ክፍሏ ታች ነው እሷ የምተኘው። ምንም ነው የኔውን ወስደሻል ሰጠችሽ? ሴትዮዋ ብር ሰጠችሽ? ለእኔም እኮ ሰጥታኛለች ብላ አልወጣ ቁልፍ የት አለ ብላ ቁልፍን ወስዳ ርጣ ወረደች። እንዴ እቺ ልጅቷ ዛሬ ምን ነው የሚያራርጥ ነገር አለባት እንዴ? ለምን እንዲቸኮለች ብዬ እኔ በውስጤ ያው ነገር አላሰብኩም፣ ዝም አልኩኝ። ለካ 100 ብር ጭማሪ ሰጠቻለ እሷ። ሴትዮዋ ግን አውቀዋለች ብሩን። ለምን እንደዚህ እንዳደረገች አላውቅም። እሺ አለፈ፣ ወሯ አለፈ፣ ተቀመጥን። ጠየቀችኝ። ለእኔ አልሰጠሽኝም አልኳት። እሷም ስትጠየቅ በቃ ቅዥዥ አለች። እኔ ይሄን ያክል ነበር የተሰጠኝ ልክ ያለው አለች። በቃ አለፈ። ሰሞኑ ድጋሚ ማለት ነው። እናንተ ወላሂ አረቦች ተንኮል ከፈለጉ ነገር ከፈለጉ በጣም ከባድ ነው። ተጠንቀቁ። ያው እኛ የለመድን ከነሱ ጋር የኖርን
ከነሱ ጋር ብዙ ነገር ያሳለፍን ሰዎች ምን እንደሚያስቡ ምን እንደሚያረጉ ሊገባን ይችላል፣ ልንረዳ እንችላለን። ግን ደግሞ ማለት ነው አዲስ የሚመጡት እህቶቻችን ተጠንቀቁ። ከምር ነው የምላችሁ ወላሂ። አውቃም ትስጥሽ ሳታቅም ትስጥሽ ከደሞዝሽ ጭማሪ ከሰጠችሽ፣ እኔ አንድ ሰሞን ማለት ነው 25 ብር ጭማሪ ሰጥታኝ መልሼ ሰጥቻታለሁ። ለምን አይጠቅመኝም። እኔ ወይ አውቃ ነው የሰጠች እንድትፈትነኝ፣ ምን አገባኝ። የፈለገ ይሁን ውሰጂው ካለችኝ እወስደዋለሁኝ። አምጭ ብላ ከተቀበለች ትቀበለኛለች። 25 ብር ጭማሪ ሰጠችኝ በደሞዜ ነገር ማለት ነው። ወላሂ ነው የምላቸው። ያችን 25 ብር ወስጄ ነው የሰጠኋት እኔ። እና አዲስ ለምትመጡ ራሱ ማለት ነው ይህንን እንደ ጊፍት ነው የሰጠችኝ፣ በቃ ማዳም ስጦታ ነው የሰጠችኝ ብላችሁ አትቀበሉም። ከተቀበላችሁም ደግሞ መልሱ። እላፊ ከሰጠች ራሱ መልሱላት። እኔ እላፊ ሰጣኝ 25 ብር መልሻለሁ። ለምን ብዙዎቻቸው ማለት ነው ተንኮል የሚያስባሉ። እንደዚሁም ደግሞ ገር ሆኖ ሳያስቡት የሚሰጡም ሊኖሩ ይችላሉ። እንዲህ ደግሞ ተንኮለኞችም ደግሞ ይኖራሉ። ስለዚህ እና ይቺ ሴትዮዋ የዚህ ልጅ 100 ብር ሰጠቻት። ተሳስቼ ብር ሰጠኋቸው አለች። ዛኔ ተንጫጫች። ምን አለች? ለማን እንደሰጠሽ እወቂ አልኳት እኔ። በቃ አወቀች። አይኗ ልጅቷ ላይ ትኩር አረገችና አወቀች። ከእንግዲህ 100 ብሩን አምጪ ልትላት ነው። አላየሁም አለች ልጅቷ። የለም ሸኝቻለሁ ወደ ሀገሬ አለች። አለፈ ሰሞኑ ሰዓቱ ደረሰ። ብር ተሰጠን። ብር ሲሰጠን እኔ አልነበርኩም፣ ልትሳፈር ነበር ሴትዮ። ልብሶቿን እያስተካከልኩ ነበር እኔ ማለት ነው። ልብሶቿን እያስተካከልኩ እያለ ከዛ ጀረስ ጠራ። ይች ልጅቷ ተነስታ ትገባለች ሴትዮ ጋር። ስትሄድ የሁለታችንን ብር ቆጥራት ሳለች ሰጥታት፣ ከዛ ልጅቷ ተቀበለች። ያንን ብር ተቀብላ ይዛ መጣች እኔ ጋር ማድ ቤት ይዛ መጣ። ይሄው የአንቺ ብር ብላ ሰጠችኝ። እኔ ብሬ ነው የተበደረችኝ ነገርም ነበር። እሱንም አንድ ላይ አርግታ ለእኔ ሰጠችኝ። ሰታኝ ይሄ ነገር እንዴት ነው 50 ብር እኮ ጭማሪ ያለው አልኳት ስላት፣ ወላሂ ነው የምላቸው። ያው ቅድሚያ ምላስ አይደለም የታሰረው። እኔ ልጅቷ ማለት ነው እንደኔም ሰራተኛ ናት፣ አላቃት አታቀኝ። ግን ደግሞ እዚህ ጋር ማለት ነው ከእህት የበለጠ ተቀራርበን ነው የምንሰራው። ያችኛው አንድ ነበረች፣ እሷ ከሄደች በኋላ እቺን ቀየሩ። እቺ በቃ እንደ እህት ማለት ነው የምታጠፋ ነገር እየነገርኳት፣ እሷም ደግሞ እኔ ጋር ችግር ያለ እየነገረችኝ ተከባብረን ነው የምንኖረው። እና እዛን ቀን ይሄ ብር 50 ብር ጭማሪ ያለው እኮ አልኳት ስሟን ጠርቼ ስላት፣ የሆነ የፀጉሯ የምትቀባው ነገር አለ ሴትዮ እና እነሱና ጠዋቱ እቃውን ሰጥታኝ ነበር ለእኔ። ትንሽ እቃዎች ናቸው እና እነዛ ዘይት ሊያመጣበት ነው ለሱ ስጪው አለችኝ። 50 ብሩን አለችኝ። ወላሂ ነው ይኸው። እኔም ዋሽ ከሆነ አላህ ደግሞ ከላይ አለ ይታዘበኛል እኔን ማለት ነው። ስለዚህ እንደዚህ አለችኝ። እንዴት ከመቼ ጀምሮ ለእኛ ብር ለሱ ሰጥታችሁ እሱ እንደዚህ ያምጣ አትልም? ለምን ልጁ ነው ሁሉ ነገር የሚያደርገው። እሱ ነው ሂዶ የሚያመጣው። እሱ ነው ሂዶ የማድ ቤትም ለምንም ነገር ከሆነ እሱ ነው የሚያስተካክለው። እንዴት እንደዚህ ያለች ስላት፣ በቃ እንደዚህ ያለችኝ አለችኝ ነው። እሺ ሳይለንት በቃ እኔ ዝም አልኩኝ። እኔ በባህሬ ማለት ነው እንደዚህ ቶሎ ብዬ አልናገርም። የሆነ ነገሩ ከገባኝ ማለት ነው ያ ነገር ምን ላይ እስከሚደርስ ድረስ አያለሁ። አንዴ እናገራለሁኝ፣ ከዛም በኋላ ያ ነገር ፍጻሜውን አያለሁኝ እንጂ ተደጋጋሚ እኔ እንደዚህ ንዝንዝ አልላም። በቃ ሴት ልጅቱ ስናገራት ይሄን አለች ለሱ ስቻለችሽ አሁን ነው። አዎ እሺ በቃ ዝም አልኩኝ። መጨረሻ ላይ ጠዋት ሴትዮዋ ጠራችኝና እኔ እኮ መልሳለኝ፣ ብራችሁ ላይ መልሳለኝ፣ ለምንድን ነው ማሰጡኝ አለችኝ። የምን ነገር? እኔ እንደው ሲጨመር 25 ብር ጭማሪ የሚሰጠኝ ነገር አለ። እሱን ደግሞ አንቺ ለምን ቆረጥሽ እላታለሁ ለሴትዮ ስላት፣ አይደለም ልጅቷን ጥሪያት አለች። ተጠራች፣ መጣች። ብር የት አለ? ለእኔ እኮ 25 ብር የሚደርሰኝ ነገር አለ። ደግሞ እሷ ደግሞ መልሳለኝ እያለች ነው እና የት አለ መልሶ ብዬ ስላት፣
50 ብር እኮ ነው መልሷ፣ የእሷ መልስ አለችኝ። ለሱ ስጪ ብላኛለች አላልሽም? አላለችኝም አለች። እና ለምን እንደዚህ ያልሽ አልኳት። እኔ ካላለችሽ ለምን እንደዚህ ያልሽ? ማታ እኮ ለእኔ ያልሽኝ ይሄንን ለሱ ስጪ አለችኝ ብለሽኛል። እናም ደግሞ ለእኔ ደግሞ 50 ብር ጭማሪ የምትሰጪ ነገር ነበር፣ 25 ብር የምትሰጪ ነገር ነበር። እሱንም አልሰጠሽኝም። እሱንም 25 ብርም ስጪኝ፣ የሴትዮውም ደግሞ 50 ብሯን መልሷን መልሽ እላታለሁ። እኔ ለልጁ ሰጥቻለሁ ሁሉንም ብር አለች። የየተኛዋ ልጅ? ወደ ሀገር ለሚለካው ልጅ ብር ሰጥቻለሁ ሁሉንም አለች። እሺ እናቴ፣ ሴትዮዋ ልትሄድ ነው፣ ተነስታለች ልትሳፈር። ወላሂ እንደዚህ በቃ በጥርሷ አልበላችንም እንጂ ሁለታችንም ንጭንጭ። ብስምላሂ። እና ተጠንቀቁ። ለማንኛውም ነገር ከብራችን ለጭማሪ ሲሰጠን ለምንድን ነው ይሄ ነገር? ሴትዮዋ ከዚህ በፊትም ሰጥቼሽ 100 ብር ክደሻል፣ ዛሬ ደግሞ 50 ብር ልትበይ ነው? አምጪው አለቻት። ልጁ ተደወለ፣ ሰጠሁት ያለች ልጅ እና እዛ ሄደህ አይደል የምትልክላት? አምጣ 50 ብር። 50 ብሯን ተቀበለች ሴትዮ። እና በጣም እኔ ወላሂ አፈርኩኝ። በቃ እንዴት እንደደነገጥኩኝ ብስምላሂ። ለምን አንድ ሰራተኛ ባረጋችሁ ሰራተኞች ነው የምንባለው አይደለ? እና ለምን እንደዚህ? እኛ ጤና አለን አልሐምዱሊላህ። ሰርተን ደሞዛችን ከተቀበልን ወዲህ ቅብሽ ቅብሽ ለምን? እኔ እንደዛ አይነት ነገር ባህሪዬም ስላልሆነ እዛን ቀን አሞኝ ነው የዋልኩት። ወላሂ ድክም አለኝ። በቃ ሴትዮ ስታወራ አይን አይኗን ነው ማያት። ከዚህ በፊት እኮ 100 ብር ሰጥቻታለሁ፣ ክዳኛለች። 100 ብሩ ለእሷ ነው የሰጠኋት አለች። እና ብቻ ከባድ ነው የኔ ውዶች እላቸዋለሁኝ። ለማንኛውም ነገር መጠንቀቅ ጥሩ ነው። ሲሰጡን ለምንድን ነው ይሄንን የሰጡን? ለምንድን ነው እንደዚህ? አላሁ አክበር ላኢላሀ ኢለላህ ሙሐመድ ረሱሉላህ። እና ለምንድን ነው ይሄን ነገር እንደዚህ ጭማሪ እየሰጡን ብለን እራሳችን መጠየቅ አለብን እላቸዋለሁኝ ውዶችዬ። እና ባላችሁበት ሁላችሁም ሰላማችሁ ብዝት ይበል፣ ብዝት ይበልልኝ። ደህና ሁኑልኝ ውዶችዬ። መልካም ቀን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ ማድረጉ ግን እንዳትረሱ። ከተመቻችሁም ሼርም እያደረጋችሁ